ውዶችዬ በዚህ መልኩ ሩዛችን ደርሶ ረሳሁት ሳልቀርጥላችሁና አሁን መጨረሻውን እየቀረኩላችሁ ነው። ሰው ይሄን ይመስላል። ሳረኛታ የቆዳ ኬሰን ኩኖ ኩኖ ሲነራፈተ ከደ ቆዳ ኬሰኖች ውዶችዬ ይሄን ይመስላል። ዛሬ ፊሊስ የፈራን ሲነቃታ እና ምግብ እየቆጣጠር ነው። በዚህ መልኩ ነሐሚ በስሎልኛል ደርሷል። በረዲ አበደ ነው። ደስ ሲል እውነት ዋው! የመዳም ቅመሞች ኑሩልኝ። ሺህ ዓመት ፊድነት ቡቲ ብዙ ይለናቸው። ሺህ ዓመት ኑሩልኝ። እውነት ዋው! አይደልሳል ነው ሲፍም ቦታ ሲፍም ነቃ። ሺህ ዓመት ኑሩልኝ። ሺህ ዓመት ስወዳችሁ እውነቴን ነው። እና ወዳችኋለሁ። ምን ይመስላል የዛሬው ምግባችን? እስኪ አቅርበን እንቅመሰው። ሰው አቀመስ እስኪ ያበደ ነው። ዋው አሜዚንግ! ጓደኛ ለራሱ እጅሽ ይባረክ እያለች ነው። አያችሁታ እንዴት አባቱ እንደሚያምር እውነት። ምን ልበላችሁ? ዋው ይሄ መግቢያ ላይ እንደሰራሁት መጅቡስ ነሐም ለመስራት የስጋ በሩዝ ለመስራት እንዴት ምንድን እንደሚያስፈልገን ላሳያችሁ። እዚህ ጋር ቲማቲም 4 ቲማቲም አዘጋጅቻለሁ። እዚህ ጋር 1 ቃሪያ አዘጋጅቻለሁ፣ የማይፈጭ ቃሪያ። እዚህ ጋር ያው እንደምታዩት ሽንኩርቶች አዘጋጅቻለሁ። ቀጣይ ነጭ ጅንጅብል አዘጋጅቻለሁኝ። ያው ነጭ ሽንኩርት አዘጋጅቻለሁኝ። ገና ተፍሬዘር አንጥቼ ጨምርበታለሁ። በዚህ የሚበቃኝ አይደለም ነጭ ሽንኩርት እና እነዚህን አዘጋጅቻለሁኝ። እነዚህ እንዴት ነው የምናደርጋቸው? ቲማቲሙን በማሽን ነው የምንፈጨው። ይሄንን ጎረድ እናደርገዋለን። ሽንኩርቱንም እንሸክነዋለን። ጅንጅብሉና ቲማቲሙ በማሽን ጁስ ይፈጫል። ወደ ስራችን አሁን እንቀጥል። እዚህ ጋርም ይሄም ታጥቦ ተዘጋጅቷል። ኦልሬዲ ይሸከናል። ሀሽሽ ወይንም ምንድነው የፌጦ ቅጠል ይባላል። ይሄ ማለት ነው። ይሄ ራሱ እንዴት መጅቡስ ያበደ ምግብ ዛሬ እንደምንሰራ አብራችን ቆዩ። ነሐሙን ደግሞ ላሳያችሁ። እዚህ ጋር እያንፈቀፈቁት ነው። ኦልሬዲ አጥቤው አንዴ ያንፈቅፍቄ አጥቤዋለሁ ማለት ነው። አጥቤ በንጹህ ውሃ እንደገና ጥጄዋለሁ። እንደምታዩት ይሁት ውሃው አረቄ ነው የሚመስለው። አያችሁት አይደለ? እናንተም ነሐም ስትሰሩ የ1 ሰዓት ያህል አብስላችሁ ስታበቁ እንደገና ገልብጣችሁ አጥባችሁ መልሳችሁ በንጹህ ውሃ ብትጽዱት በጣም የተመረጠ ነው እላችኋለሁ። እኔ ሰው ቤት ሂጄ ነሐም አልበላም። ምክንያቱም እንደዚህ ማንም ሰው ስለማያጥብ ማለት ነው። ለዛን ነው እንደዚህ አድርጋችሁ እያጠባችሁ እየሰራችሁ መዳሞቻችሁንም ሆነ እናንተም ሆናችሁ ብትበሉ የተመረጠ ይሆናል ብዬ አስባለሁ። ውዶቼ አያችሁታ ውሃው ንጹህ ነው፣ ምንም ነገር የለውም። ወደ ሽንኩርታችን እንሄዳለን ማለት ነው። ለስጋ እዚህ ጋር ነሐማችን እየበሰለ ነው። ሽንኩርት እናስቀድማለን። እዚህ ጋር ቃሪያ አዘጋጅቻለሁ፣ ጨምረዋለን። ከዛን ቅመሞቹን እንጨማምራለን። ብዙ ነገር አለ ገና አልተጨማመረ ማለት ነው። ከሙን ነው የጨመርኩት። እዚህ ጋር ኮረኩም ነው። እዚህ ጋር ኖርማል ቅመም ነው። እዚህ ጋር ፓፕሪካ ነው። እዚህ ጋር ደርሲም ነው። ትንሽ እዚህ ጋር ፍልፍል አስወድ ወይንም ፔፐር ብላክ። እዚህ ጋር ምንድን ነው እንደዚህ ትንሽ ከተጠቃቀምኩ በኋላ ሚክስ እናደርገዋለን። ገና አልጨመርኩም፣ ግን ቲማቲም ገና ተፈጫለ። ገና ብዙ ነገር አለ። እዚህ ጋር ቲማቲም ጁስ ፈጫ። አሁን ነጭ ሽንኩርትና ጅንጅብል ፈጫለሁ።
እንጨምረዋለን። ሚክስ እናደርግበታለን ትንሽ እዛን ይብሰል። እዚህ ጋር ነጭ ሽንኩርትና ጀንጀብል ይሰራል። ዋው በዚህ መልኩ ደርሶልኛል። እንደምታዩት እንጨምርበታለን። አንድ 3 ገርሻ 2 ወይም 3 2 ይበቃል። ሶስ ሞር ሚክስ እናደርገዋለን። እሳት ይቀነስና ከዛን ይበስላል። ጨው አላደርግም። አሁን ኋላ ነው ስጋው ሲበስል። ይሄው ቅጣሉ ነው። በዚህ መልኩ ሸከን ሸከን አድርጋለሁ። እንጨምራለን። ዊት ሚክስ ብስሚላ። ካሁን በኋላ ሁሉም ነገራቶች ተጨማምሮበታል። ሶ አብቅቶለታል። እንግዲህ ምንድነው የሚቀረው? ይብሰል። በቃ ስጋው ይብሰል። አያችሁ ገና አልበሰለም። ገና አልበሰለም። ገና አልበሰለም። ገና ሶ ይሄ ቢያንስ 1 ሰዓት በላይ መብሰል አለበት። 1 ሰዓት በላይ። ከዛም በኋላ ሩዙ ይገባል ማለት ነው። እና ይሄን ይመስላል የዛሬው ምግባችን። ትወዱታላችሁ። ምን ያህል ሩዛችንን እንሰፍራለን። ቢስሚላህ ረህማን ረሂም። በቃኝን ያህል አድርጋለሁ። ከዛ እናጥፋለን። አድርገን እናጥበዋለን። በደንብ ካጠብነው በኋላ እንደዚህ ቆሻሻ እስከሚወጣ ድረስ አያችሁ። ነሐማችን በስሏል። ነሐማችን ስለበሰለ አሁን እዚሁ ላይ ነው ሩዙን የማደርገው። እስከ ዛሬው ፍረን ውስጥ ምናምን አልጨምረውም። ሩዙን እየጨመርኩት ነው ማለት ነው። ፍሬዘር ሳማ በቃ ሩዙን ጨመርኩት። በዚህ መልኩ ስጋው ጋር እየበሰለልኝ ነው። እንጠብቀዋለን ሩዙ እስከሚበስል። ሩዙ ከበሰለ በኋላ እሳቱን እንቀንስለታለን። ዛን ያበደ ምግብ ይሆናል ማለት ነው። እና ይሄን ይመስላል። ገባዬ ደግሞ መጥቷል። ይሄን ወተት ፍሪጅ ሚልክ ተላጃ ካይ እንደዛ ነው። የኙ ፍራስ ማንጎ ጁስ ማንጎ ካሊዲ ፍሪጅ ከሰናፍታ ቤከም እና ገበያ እየረታተብን ነው ውዶቼ። ፍሪጅ ማን ለዚህ ነው እላችኋለሁ። እስኪ እንደው ገበያ ማስገባባት እንዴት ነው የሰለቻችሁ? እኔ በጣም ነው የሰለቸኝ። በጣም ሁልጊዜ ዕቃ ይመጣል፣ መረተብ፣ ማሳቱ፣ ማስገባቱ ውይ እንዴት እኮ እንደሚያደክም በጣም ነው የሚያስጠላው። እዚህ ጋር ራሱ ጓደኛዬ እየረተበች ነው። በደንብ አድርገሽ ረትብ። ኖ ጁሲን ካንባባት ፎቄስ የባባን ጁስ ሁለቱ
እና እንደዛ ነው ውዶችዬ። በተረፈ ሪሞ ዩቲዩብን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እሺ ወዳችኋለሁ። ይሄን የምንጠቀመው ይህንን ነው። ሶ አሁን ቆርጠን እንትን እንሰራለን ማለት ነው። ቀቀልነው ነሐም ላይ